እኔ ለሩታዬን መልእክት ነገሩልኝ በእናታችሁ ማለት ነው። ሩታ በልጅሻል በሆድሽ ያለውን ልጅ የምትፈልጊው ከሆነ ማለት ነው ከእንደዚህ አይነት ጭቅጭቅ ከእንደዚህ አይነት ንትርቅ ራስሽን አግይ። በቃ ራስሽን አዳምጪ። ይሄ በየዩቲዩብ ላይ በየቲክቶክ ላይ ምናምን እየሄድሽ የሚወራውን ነገር አታዳምጪ እንዴ። ይሄ ልጅ ገና የሁለት ወር ጥንስ የእናንተን ጭቅጭቅ እየሰማ ማደግ አለበት እንዴ? ልጅ እኮ ማለት ነው ማህፀን ውስጥ የተቀመጠ ልጅ እኮ አንቺ ስትደነግጭ ይደነግጣል፣ ስታለቅሽ ያለቅሳል፣ ሲከፋሽ ይከፋዋል። እያንዳንዷን ነገር በአንቺ የምታደርገው ነገር ሁሉ ልጅሽን ያደርገዋል ውስጥ ማለት ነው። እና ለምንድን ነው እንደዚህ አይነት ንትርክ ውስጥ የምትገቢው እንዴ? አንቺ የተማርሽ አይደልሽ እንዴ? ያልተማረ መሀይብ ዩቲዩብ ላይ እየወጣ ዘጭ ቢል አንቺ ማብረሽ ዘጭ ያለሽ እንዴ? የእውነት እኔ ልጅሽን የምትፈልጊው ከሆነ ከእንዲህ አይነት ነገር ራቂ። ሲጀመር ማለት ነው አንቺ እንዚህ ውስጥ ሁሉ መግባት አልነበረብሽም። አብርሃም ከዚች ልጅ ጋር ግንኙነት አለው በአሁኑ ሰዓት ከኔ ጋር እያለ ብለሽ የምታስቢ ከሆነ እምነታችሁ ምንድን ነው? ኦርቶዶክስ አይደለም? በቃ አባቶች አስቀምጠሽ ወይም ቤተክርስቲያን ወስደሹ ከዚች ልጅ ጋር ከኔ ጋር እያለ ከዚች ልጅ ጋር ግንኙነት የለኝም ስትል ቃል ግባልኝ። አከተመ። በትዳር ላይ በእኔ ላይ ዳግመኛ እንደዚህ ነገር ላታደርግ ቃል ግባልኝ። ኑሯችንን እንኖር፣ ልጃችንን እናሳድግ ብለሽ አትዩ። እኔ ከሷ ጋር ካንቺ ጋር እያለው ከሷ ጋር ግንኙነት የለኝም ሲል እስኪ ቤተክርስቲያን ሄዶ ቃል ይግባልሽ። በሐሰት ከማለ ራሱ ነው የሚገለብጠው። ምን አስጨነቀሽ? ይሄ ገና በሆድ ውስጥ ያለ ጽንስ ጭቅጭቅ ገና ካሁኑ ጭቅጭቅ እየለመደ ይደግ። ሼም ነው። እርጉዝ ሴት እኮ ብዙ ነገር መከላከል አለባት። እንዴት ስትጨቀጭቁ ይሄ ጽንስ የሆነ ነገር ቢሆን አይቆጭሽም? ልጃችሁ አያሳዝናችሁም ነው ወይስ ልጁን አትፈልጉትም? እናንተ ሳትፈልጉ ነው የመጣው ይሄ ልጅ? የእውነት በጣም እኔ ሩታ በጣም ነው ስላንቺ በጣም እያዘንኩ ነው። ምናልባት ይሄንን ነገር አንቺ ላታቂ ትችያለሽ ወይ እነሱ በውስጥ ተነጋግረው ይሆናል ይሄን ድራማ እያሰሩ ያሉት። ስለዚህ አብርሃምም ቢሆን በአሁኑ ሰዓት ሚስትህ ተጠንቀቀ። ልጅ ማለት እኮ እንቁላል ነው። የሆነ ነገር ከነካው ይፈርሳል። ልጅ ማለት ታልተንከባከብከው ምንድን ነው? ይሄ ልጅ ገና ከአሁኑ ጭቅጭቅ እየሰማ ካደገ ሲወጣ ወደዚች ዓለም ደግሞ ሲቀላቀል ከእናንተ ምንም የሚማረው ጭቅጭቅ ነትርክ ወይ የዩቲዩብ ካምፓኒ ዩቲዩብን ለ3 ወር ለ4 ወር ዘግቶ በገላገለን። የእውነት ዶላር ከሆነ የሚያሳብዳችሁ ማለት ነው። አብርሃም ራስ ጭንቅላት የለህም? አይምሮ የለህም? አልተማርክም? እስከ 11ኛ ክፍል ተምሯል ሲባል ሰምቻለሁ። ማሰብ ያቅታል፣ ማገናዘብ ያንሳል። እቺ ልጅ ርጉዝ ናት፣ እንዲህ ነገር መስማት የለባትም፣ እንዲህ ነገር መደረግ የለበትም ብለህ እሷን መንከባከብ ሲገባክ ለምንድን እንደዚህ አይነት እስክስታ የምትመታው? በጣም ነው የሚደብረው። ሩታ ራስሽን ጠብቂ። እርጉዝ ሴት እንደዚህ አትሆንም። አለባበስሽን ደግሞ አስተካኪ። ሰፋ ያለ ቲሸርት ልበሽ። ምንድነው እርጉዝ ሆነሽ ሆድሽን የሚያሳይ ቲሸርት የምትለብሺው? የእውነት ያሳፍራል።